ለጫ በሰጡበት ወቅት ነው። በአእምሮ ጤና ላይ የግንዛቤ ማስጨበጫ ስራዎች የተሰሩ በመሆናቸው አገልግሎቱን ፈልገው ወደ ጤና ተቋማት የሚመጡ የማህበረሰብ ክፍሎች ላይ መሻሻል ታይቷል ተብሏል። የዘንድሮ የዓለም አእምሮ ጤና ቀን በዓለም አቀፍ ደረጃ የአእምሮ ጤና አገልግሎትን በድንገተኛና ከፍተኛ አደጋ ወቅት ተደራሽ እናድርግ በሚል መሪ ቃል እንደሚከበር ተገልጿል። የአእምሮ ጤና ድጋፍ በስነ አእምሮ ሐኪሞች ወይም በስነ ልቦና ባለሙያዎች ብቻ የተወሰነ ባለመሆኑ ሁሉም አካላትና ግለሰቦች በስነ ልቦና ድጋፍ ውስጥ የራሳቸውን ሚና እንዲወጡም ተጠይቋል። የአእምሮ ጤና ችግር የማሰብ የባህሪና የስሜት መለዋወጥ በማስከተል የሚያደርሰው የጤናና ማህበራዊ ቀውስ ችግሩ ባጋጠመው ግለሰብ ተወስኖ የማይቀር በመሆኑ በቤተሰብና በሀገር ብሎም የዓለም አቀፍ የጤናና ማህበራዊ ችግር ተብሎ እንዲፈረጅ ያደርገዋል። እንደ ዓለም ጤና ድርጅት መረጃ ከሆነ እንደ ተፈጥሮ አደጋዎች፣ ግጭቶችና እንደ የህዝብ የጤና ድንገተኛ አደጋዎች ያሉ ክስተቶች ጭንቀትና የአእምሮ ጤና ላይ ቀጥተኛ ጫና እንደሚያስከትሉም ያመለክታል። የተፈናቀሉ ወገኖች ወደ ቀያቸው ተመልሰው እንዲኖሩ ለመቀበል ዝግጁ ነን ሲሉ አመራሮቹ ተናገሩ። የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ እሸተ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸውም ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ህይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው የኖሩ መሆናቸውንም ተናግረዋል። የሰሜኑ ጦርነት በተከሰተበት ወቅት ብዙዎች በኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናቅጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መኖራቸውንም ተናግረዋል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው ብለዋል። በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለን አንዱን ማኖር አይገባምም ብለዋል። ምክትል ዋና አስተዳዳሪው የተፈናቃዮቹ ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኛነት እንደሚያስፈልግ መግለጻቸውን ከአማራ ክልል መንግስት ኮሙኒኬሽን ያገኘነው መረጃ ያመለክታል። በኢትዮጵያ በዝርዝር ወደምንመለከተው ጉዳያችን አለፍን። በኢትዮጵያ 40 በመቶ በላይ የሚሆኑ ሴት ተማሪዎች እድሜያቸው ከ18 ዓመት በታች ሆነው በአስገዳጅ ሁኔታ ትዳር እንደሚመሰርቱና ከነዚህም ውስጥ 13 በመቶ የሚሆኑ ሴቶች እርግዝናን ጨምሮ ለውስብስብ የጤና እክል ተጋላጭ መሆናቸው ተገልጿል። ሄላን ሙላት ተጨማሪ አላት። በኢትዮጵያ ለስድስተኛ ጊዜ አንድነት ለተግባራዊ እርምጃ የአፍላ ወጣትነት እርግዝናን ለማስቆም እንተባበር በሚል መሪ ቃል የአፍላ ወጣቶች ፎረም ተከብሯል። በፎረሙ ላይ በሴንትራል ስታቲስቲክ ኤጀንሲ በ2016 ባወጣው ዳታ መሰረት በኢትዮጵያ የአፍላ ወጣቶች እርግዝና 13 በመቶ መሆኑን በጤና ሚኒስቴር የእናቶች ህጻናትና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማርያማዊት አስፋው ለጄኤፍኤም ተናግረዋል። ለስድስተኛ ጊዜ በሀገራችን እያከበርን ያለነው የአፍላ ወጣቶችና ወጣቶች ፎረም ነው። ይሄኛውም ደግሞ በአሁኑ በዋነኝነት እንዲከበር የታሰበው አገራችን ላይ እንግዲህ ብዙ ስራዎች ተሰርተው ብዙ የቀነሰ ቢሆንም አሁንም አፍላ ወጣትነት ጊዜ ያለ እርግዝና በጣም አሳሳቢ ነው። በሀገራችን ያለው በሴንትራል ስታቲስቲክስ ኤጀንሲ በወጣው ዳታ መሰረት እንግዲህ ይሄ በ2016 በፈረንጆቹ አቆጣጠር የወጣ ዳታ ነው። የዛን ጊዜ በነበረው የአፍላ ወጣትነት እርግዝና ወደ 13% ነው። አፍላ ወጣት እርግዝና ስንል እንግዲህ 18 ዓመት ሳይሞላቸው እርጉዝ የሚሆኑትን ማለት ነው። አፍላ ሴት ወጣቶች ሰው ሰራሽ በሆኑ ምክንያቶች ለእርግዝና ተጋላጭ እንደሚሆኑ መሪ ስራ አስፈጻሚዋ ዶክተር ማርያማዊት የገለጹልን ሲሆን በምክንያትነትም ጦርነት፣ ያለ እድሜ ጋብቻ፣ ጠለፋ፣ አስገድዶ መድፈር ምክንያት መሆናቸውንም ተናግረዋል።
ለእርግዝና ተጋላጭ የሚያደርጓቸው በጣም ብዙ ምክንያቶችን መጥቀስ እንችላለን። ሰው ሰራሽ ችግሮችም እንዳሉ ሁሉ የሰው ሰራሽ ችግሮቹ አንደኛው ጦርነት ነው። በጦርነት ጊዜ እንግዲህ እነዚህ አይነት ችግሮች አስገድዶ መድፈርም ሊሆን ይችላል። ከቤታቸው ተፈናቅለው ባሉበት ተጠቂ መሆን እድላቸው በጣም ይሰፋል። ስለዚህ እነዚህን ጦርነቶቹን ማስቀረት ነው መቻል ያለብን። ይሄ ደግሞ የሁሉም ስራ ነው የሚሆነው። የአፍላ ወጣትነት እርግዝናን እንቀንስ ስንል ከመጀመሪያው እርጉዝ እንዳይሆኑ ለማድረግ እንግዲህ ያለ እድሜ ጋብቻን ማስቀረት መቻል አለብን። አሁንም በተለያዩ የሀገራችን ክፍሎች ያለ እድሜ ጋብቻ በሰፊው እየተደረጉ ያለባቸው ቦታዎች አሉ። ሌላው ጠለፋም ደግሞ አሁንም እየቀጠለ ያለ ነው። በጠለፋም ብቻ ሳይሆን አስገድዶ መድፈርም እንግዲህ ለእርግዝና ይዳርጋል። በተጨማሪም የአፍላ ሴት ወጣቶች እርግዝና ከክልል እንደ ክልል የተጋላጭነት መጠኑ እንደሚለያይና አንዲት አፍላ ሴት ልጅ ብታረግዝ ወደ ሕክምና ተቋማት አስቀድሞ ማምጣት እንደሚገባ ዶክተር ማራማዊት ተናግረዋል። የተለያዩ ክልሎች ላይ ከአንዳንዱ በበለጠ አሁን ለምሳሌ አዲስ አበባ ላይ ቀንሶ ልናይ እንችላለን። ወደ ጋምቤላ ደግሞ ስንሄድ በጣም እየጨመረ የሚሄድበትን እናያለን። የታዳጊ ክልሎች ላይ በጣም የመጨመር እድሉ ያው ኢኮኖሚክ ኢምፓወርመንትም የትምህርት እድሎችን ማግኘት የምንችልበት እዛው ላይ ያሉት የመለያየታቸው ለዚህም ችግሮች እየዳረጉ የመሄድ እድሉን እያሰፋው ይመጣል። አንድ ልጅ አረገዘች ማለት ደግሞ ከትምህርቷን ማቋረጥ እንደሌለባትና ያም ሰፖርትድ ሆኖ እስከ መጨረሻው ድረስ የምትቀጥልበት ከዛም ደግሞ ጤናው ላይ ያለውም ነገር ተስተካክሎ እርጉዝ ከሆነች ድረስ ቀድማ ሕክምናውን ማግኘት የምትችልበት። ምክንያቱም ፊስቱላ እንግዲህ ያው ሰውነታቸውም ስለማይችል ማማጥ ለረጅም ሰዓት ሊያመጡ ይችላሉ፣ ከአንድ ቀን በላይም ሊሆን ይችላል። ስለዚህ በዛ ምክንያት የሚፈጠር የፊስቱላ አደጋ እንግዲህ ከማህበረሰቡ ያገላቸዋል ከተረፉ ማለት ነው። ይሄ ህይወታቸውም ከዳነ